ያለማርገዝ ችግር በወንዶች እኩል እንደሚያዋጡ ታውቃላችሁ። ሴቶች 50%፣ ወንዶች 50% ነው። ስለዚህ ሴት ብቻ ለመመርመር ባትመጡ የተሻለ ነው። ወንድም አብራችሁ መምጣት ይኖርባችኋል። እንግዲህ ስትመጡ ለወንዶች ምን ልናደርግ እንደምንችል እነግራችኋለሁ። የመጀመሪያው ስፐርም ምርመራ ነው። ይህ የስፐርም ምርመራ በተለያዩ ምርመራ ይደረግለታል። ቁጥሩ እንዴት ነው ይባላል። ይህ ቁጥር ብዙ ጊዜ ከ15 እስከ 20 ሚሊዮን በላይ ይሆናል። ቁጥሩ አነስተኛ ሊሆን ይችላል፣ ኦሊጎስፐርሚያ እንለዋለን ወይ ያነሰ። ሁለተኛው ደግሞ ምንም ስፐርም አንዳንዴ ላይኖር ይችላል፣ የአዞስፐርሚያ እንለዋለን ወይም ደግሞ ዜሮስፐርሚያ ይባላሉ። በተለይ እነዚህ ዜሮስፐርሚያ ወይም ደግሞ አዞስፐርሚያ የተባሉ ያለባቸው ወንዶች የማርገዝ እድላቸው በጣም አነስተኛ ነው። ምክንያቱ ግን ምንድነው ተብሎ ግን ተጨማሪ ምርመራዎች ሊደረጉ እንደሚችሉ መገንዘብ ያስፈልጋል። በተጨማሪ እንግዲህ ይህን ምርመራ ካደረግን በኋላ እንዳልኳቸው የዚህ የአዞስፐርሚያና የቁጥሩ ማነስ ካለ የሆርሞን ምርመራም ተጨማሪ እናደርጋለን። ይህ የወንድ ሆርሞን ቴስቶስትሮን እንዴት ነው፣ ኤፍኤስኤች የሚባለውም እንዴት ነው፣ ሉቲናይዚንግ ሆርሞን የሚባለው እንዴት ነው ተብሎ በወንድ ላይ የስፐርማቶጀነሲስ ላይ ለውጥ የሚያመጡ ሆርሞኖች ስለሆኑ እነዚህ ምርመራ ይደረጋሉ። በተጨማሪም ደግሞ ምናልባት የአዞስፐርሚያ የተባለ ካለ ተዘግቶ ነው አልተዘጋም ተብሎ ደግሞ በአልትራሳውንድም የፍሬዎቹን መጠን የተዘጋ ነገር የተጠራቀመ ነገር ካለ በአልትራሳውንድም ሊታይ የሚችል መሆኑን እገልጽላችኋለሁ። ይህ ችግር ያለባቸው ሰዎች መታችሁ እኔን ብታማክሩ ሮብና ቅዳሜ በኢቲኬር ስለምገባ አገልግሎት ልንሰጣችሁ እንደምንችል በኮዲው እገልጽላችኋለሁ። አመሰግናለሁ።